ሰላም ጤና ይስጥልኝ። ውድና እየተከበራችሁ የኑሲሳይ ዩቲዩብ ቻናል ተከታታዮች የኑሲሳይ ነኝ ከቤይሩት ሊባኖስ። ዛሬ በቢሮ ልብሴ ነው የመጣሁት ማለት ነው። አንዳንዴ ኮሜንት ላይ ያለው አንቺ የማዳም ቅመም አይደለሽም ለምትሉኝ ኢትዮጵያ ያለው የምመስላችሁ ሌላ ሀገር ለምመስላችሁ አይደለም፣ ቤይሩት ሊባኖስ ላይ ነኝ ያለሁትኝ እና ዛሬ የመጣሁትኝ እናንተ የማዳም ቅመሞች ግን ተው በህይወታችሁ አትቀልዱ ማለት ነው። አሁን ኮሜንት አነብላችኋለሁ። አንድ ልጅ ምን ብላ ኮሜንት ጻፈች? የማዳም ቅመሞች ባንካችሁ ውስጥ እስከዛሬ አረብ ሀገር ሰርታችሁ ስንት ብር አለ የሚል ኮሜንት አየሁና ከታች ከኮሜንቱ አስቀምጥላችኋለሁ። እናንተም ታነቡታላችሁ ማለት ነው ኮሜንቱን። እና ምንድነው እየቀለዱም ሊሆን አላውቅም። እኔ 8 ዓመት ሆኖኛል ከኢትዮጵያ ከመጣው ባንኪ ውስጥ ለካርድ እንኳን የለኝም ይላል። ለካርድ እንኳን የለኝም። እኔ 5 ዓመት ሆኖኛል። ምንም ገንዘብ የለኝም። ከኢትዮጵያ ከመጣች 8 ዓመት ሆኖኛል። ነገር ግን ለካርድ እንኳን ባንኪ ውስጥ ምንም ነገር የለም። አስቡት። አስቀምጥላችኋለሁ ማለት ነው። እኔ እዚህ ጋር ደግሞ እኔ 3 ዓመቴ ነው 3000 ብር አለኝ ባንኪ ውስጥ ማለት ነው ይላል። እኔ 15 ዓመቴ ነው 1000 ብር እንኳን ባንኪ ውስጥ የለም። እሱን አከብላችኋለሁ፣ ታዩታላችሁ በጌታ እና በቃ የተለያየ ነገር ነው ያለው። ኮሜንቱ በጣም ይዘገነናል የተጻፈው ማለት ነው። እና ለምን ማለት ቀልድ አይደለም። ህይወት ቀልድ ነው እንዴ? 15 ዓመት ማለት እድሜ ማለት ነው። አስባችሁታል? በቃ ሳታስቡትም ሳታውቁትም ሊሆን ይችላል ይሄ ነገር የሆነው። አስተውሉ። ለማን የመጣችሁት የምትሉኝ በእርግጠኝነት እየሰማችሁኝ ለቤተሰቦቻችን ልንቀየር ትሉኛላችሁ። እናንተ እንድታውቁት የምፈልገው ነገር ማለት ነው ዛሬ ለቤተሰቦቻችሁ ማለት ነው የምትልኩት ገንዘብ ከዛሬ አያልፍም። እናንተ በላካችሁ ቀን አመት ባለው ከዛ በኋላ ግን የእናንተን እጅ ነው የሚጠብቁት። እናንተ በመጀመሪያ ለምን አትቀየሩም? ለእናትሽ ለአባትሽ ለሚያስፈልግሽ እረዳለሁ ብለሽ ሊወጣችሁ የሆነ ቦታ የሆነ ነገር ጻፊ። ይሄ ቀን ይሄ ገንዘብ ለነሱ ይሄ ለእኔ ብለሽ ጻፊ። እህቴ ያለሽን ጠራርገሽ ለምንድን ነው የምትልኪው? ከዛም በኋላ በጣም ችግሩ ምን መሰላችሁ? በጣም እየጎዳችሁ ያለው አሁን 15 ዓመት ኖረች። 15 ዓመት እንግዲህ ከገባችሁ አንድ ጊዜ ይሆናል። በ10 ዓመቷ ደርሳ ይሆናል የመጣችሁ። ኖ እሱ በጣም ነው የሚጎዳችሁ። አጭበርባሪዎች ይበሏችኋል። 2 ዓመት 3 ዓመት ሲሞላችሁ አስፈቅዳችሁ ደርሳችሁ ኢትዮጵያ ለምን አትመጡም? የዛን ጊዜ ወረቀት አላችሁ አይደለ? ፍቃድ ገብታችሁ መውጣት ትችላላችሁ አይደለ? የረፍታችሁን ጊዜ ተጠቅማችሁ ገብታችሁ አይታችሁ ማን ደግ ማን ክፉ፣ ማን እንደተቀየረ፣ ማን ምን ላይ እንደደረሰ፣ ማን እንደሚያጭበረብራችሁ፣ ማን ለእናንተ እንደሚያስብላችሁ ኢትዮጵያ ደርሳችሁ ስትመለሱ ታውቁታላችሁ። እዩ ምን ተቀየረ? ትናንትና ሰርታችሁ ገንዘብ ይሄንን ላኪ፣ ይሄንን አድርጊ፣ ይሄንን አድርጉ ብለሽ ስትልኪ ምን አደረጉ? አትቆዩ። እሺ ቆዩ። ነገር ግን ዛሬ በቃ ያ ዘመን አለፋ። አሁን ባለሽበት 8 ዓመትሽ ነው አይደለ? 3 ዓመትሽ ነው አይደለ? ከኢትዮጵያ ከመጣች አሁን ነገ በቃ ያን ዘመን እርሺው። ዛሬ አንድ ብለሽ ጀምሪ። በቃ አንድ ብለሽ ጀምሪ። በቃ ዛሬ አንድ ብለሽ ጀምሪ። ዛሬ አጠራቅሚ። ያ ዘመን አለፈ። አታስቢ። በቃ አለፈ። ያ ጊዜ ገንዘቡ አለቀ። ሁሉ ነገር በቃ አለቀ። ስለዚህ አንድ ብለሽ ለምን ዛሬ አትጀምሪ? ዛሬ ጀምሪ። ዛሬሽን ተጠቀሚ። ትናንት የሰራሽውን ስህተት ድጋሜ አትድገሚ። የጠፋ ጠፋ አይደለም። አንቺ ደህና ነሽ፣ እግዚአብሔር ይመስገን። 2 ዓመት ይበቃሻል። የ8 ዓመቱን አንዴ ለማጠራቀም ማለት ነው። ከዛ ራሽን ቀይሪ። ከዛ የምትቀይሪ ወንድም እህት ካለሽ አንቺ ስታድጊ በስርሽ እነሱን የሆነ ነገር ከፍተሽ
ቀጥረሽ ማሰራት ትችያለሽ። መስራት ከፈለገ ይሰራሉ፣ ካልፈለጉ ደግሞ በቃ የራስሽ ነገር ስላለሽ ስታውጭ ራሱ ምንም አይመስልሽም። ለምንድን ነው አታችሁ ተጎሳቅላችሁ እኔ ለራሳችሁን ለማጥፋት የምትሮጡት? ለምንድን ነው? ስህተቱ ያለው እናንተ ጋር ነው። እናንተ ጋር እኛ ጋር ነው። እኛ ቅመሞቹ እኛ ጋር ነው። ላኩ በተባለን ቁጥር በቃ ምንም አይመስልም። ይላካል ይላካል ይላካል፣ ግን ጊዜ ቀኑን አታስቡትም። ስለዚህ ምን ማድረግ እንዳለባችሁ ልንገራችሁ። የመጣችሁበት ጊዜ 4 ዓመት ሆኖሻል፣ 5 ዓመት ሆኖሻል። ዛሬን በቃ ዛሬን ለራስሽ ቃል ግቢ፣ ራስሽን ቀይሪ። 150 ነው ደመወዝሽ፣ 50 ብር ላኪና 50ውን አስቀምጪ፣ ራስሽ ጋር አስቀምጪ። ባንክ የሚከትልሽ ከሌለ ቁጠባን ተማሪ። ያለሽን ጠራርገሽ አትላኪ። ኢትዮጵያ ስትገቢ ለካርድ እንኳን የሚሰጥሽ ሰው የለም። እንዲሁም አረብ ሀገርን ባታይ ይሻልሻል ማለት ነው። አረብ ሀገርን ጭራሽ ባታይ ይሻልሻል። በቃ አብዳ መጣች። ህይወትን በሯን ጨርሳ ነው የምትባየው። ስለዚህ እህቴ አሁን ኮሜንቶቹን ሳያቸው በጣም ነው ያስገረሙኝ። እየቀለዱ ይሆን አላቅም፣ ግን ትክክለኛ ነገር ነው። በእርግጠኝነት የሚያለቅሱ ምናምን ነገሮች አሉ። እና ለራስሽ ወቂ። ነገ ይሄ ጉልበት የልጅነት ጉልበት ያልቃል፣ ወጣትነት ያልቃል፣ እርጅና ይመጣል፣ በሽታም አለ። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። እና እንደ ሁሉ ነገር ዛሬና ነገ አንድ አይደለም። ስለዚህ ማሰብ ያለባችሁ ዛሬ ያላችሁበት ህይወት ጉልበታችሁን ተጠቅማችሁ ለነገ ሰው ላይ ሌላው ሰው ላይ እንዳትወድቁ፣ የሌላ ሰው ጥገኛ እንዳትሆኑ ያላችሁን ጊዜ በአግባቡ ተጠቅማችሁ አላማችሁን ከግብ አድርሳችሁ የራሳችሁ ጥቂት ነገር ያዙ ለማለት ያሉ የገባሁት ማለት ነው። ታውቁታላችሁ፣ እየጻፋችሁት ነው። እኔ 8 ዓመት እኔ 10 ዓመት 15 14 ከዛ በላይ የሰራችሁ እኔ ቤተሰብ እየረዳው ነው፣ እኔ እንደዚህ እያረኩ ነው። ኖ ስትረጂ ቆጥቢ፣ አስቀምጪ፣ በቃ አስቀምጪ። ገባችሁ? 10 ብር ካላችሁ 2 ብር አስቀምጡ። ቢያንስ እንኳን ሌላ ሀገር እንኳን ተመልሼ እሄዳለሁ ብትይ በአሁን ሰዓት ውስጥ እንደ ድሮ አይደለም። ከ100,000 ብር በላይ ነው የምትጠየቁትኝ። ከ60-70 ብር ነው የምትጠየቁት ሌላ ሀገር እንኳን ለመሄድ። ያንን ነገር ደግሞ እጃችሁ ላይ ገንዘብ ከሌለ የሚሰጣችሁ ሰው ከሌለ ብትጠይቁ 1 ብር በዚህ ሰዓት የሚሰጣችሁ የለም። እናንተ ደግሞ ረጂ ስለነበራችሁ ጠይቃችሁ ስታጡ አእምሯችሁ ይጎዳል፣ ታዝናላችሁ። ለምን ባልተፈጠርኩ፣ በዚህ በጠፋው፣ ያን ያለመሰርቼ ገንዘቤ አጥቼ ምናምን እያላችሁ አንደኛ ራሳችሁን ትጎዳላችሁ። ሁለተኛ ነገር በቃ እግዚአብሔርንም ለምን ታማርሩታላችሁ? ለራሳችሁ ኑሩ፣ ራሳችሁን ቀይሩ። ራሳችሁን ከቀየራችሁ በኋላ ለሰዎች ትረፉ። በየወሩ መርዳት ከፈለጋችሁ እናትና አባታችሁን፣ ቤተሰቦቻችሁን ገደብ ይኖራችሁ። ስንት ብር ነው የምትልኪው? ስንት ብር ነው የምታወጪው? መግዛት የምትፈልጊው ነገር ካለ በፕሮግራም አድርጊ። አለቅ አይደለ? ያ ዘመን ተሳሳትሽ አይደለ? ዛሬ ራስሽን አነጽዩ። ዛሬ ራስሽ ላይ ስሪ። ጠቃሚ ነገር ላይ ገንዘብሽን አዊ። ወርቅ ግዢ፣ ልብስ ምናምን ይቅርብሽ። ለልብስ መግዛት ከፈለግሽ ማለት ነው ማርያምን፣ ማዳም ቤት ከሆናችሁ እንደውም ያዙት ገንዘባችሁን ይዛችሁ ወደ ኢትዮጵያ ልትሄዱ ስትሉ 100 ብር ይበቃችኋል። ላይክ በሊባኖስ ነው የማስበው እኔ። ባላችሁበት ሀገር በቂ የሆነውን ገንዘባችሁን አድርጋችሁ በቃ ለእናንተ የሚያስፈልጋችሁ አይነት ልብስ ግዙ። ዝም ብላችሁ ያገኛችሁትን ነገር እንትን አትበሉ፣ ይመርባችሁ። ማዳም ቤትን ብትሆኑ በድጋሚ ማለት ነው ቆንጆ ቱታዎች ምናምን የሚያስፈልግሽን ነገር ግዢ። ጠራርገሽ በቃ የሌለ ረከሰ ብለሽ ገንዘብሽን አትበትኝ። ገንዘብሽን ያዥ እህቴ። እና የወጣሽው ሰርተሽ ትልቅ ቦታ ራሴን አደርሳለሁ ብለን አይደለ የወጣሽው። ስለዚህ ራስሽን ትልቅ ቦታ አድርሺ። አረብ ሀገር ሲመጣ የሚረሳ ነገር አለ። ወዳጅሽ ብዙ ነው፣ ጠያቂሽ ብዙ ነው። ኢትዮጵያ እየለሽ ግን ማንም የሚያይሽ ሰው የለም እህቴ። ራስሽ ቀይሪ፣ ለራስሽ ኑሪ።
ቤተሰብ መርዳትሽን እንዳታቆሚ። የወጣነው ዓላማችንም ቤተሰቦቻችን ለመርዳት የጎደሉን ነገር እንሞላለን ብለን ነው አይደለ? በምን መንገድ? በፕሮግራም። በመጀመሪያ ግን ሰው ሁኚ። ሰው ሆንሽ ሰው ፍጠሪ ማለት ነው። እርጂ። ቤተሰቦቼ እንደዚህ ብለውኝ፣ ቤተሰቦቼ በዚህ ወጥቶ ላኪ ነው የምትባዩ። ለእነሱ አንቺ የላክሽ ቀን እኔ በድጋሜ ልንገርሽ፣ አመት ባለው ዛሬ አመት ባለው በቃ ነገ ጠዋት ግን ይደውሉልሻል። ገንዘብ አንቺ አለ ነው የምትይው፣ አለ ገንዘብ አለ ምናምን ነው። በአንድ ቀን ፏ ብለው የሚጨርሱት። ይሄ ሆኖ ይደሰቱ ምንም ይበሉ፣ ግን እንደኛ እንደምናስበው እንደኛ ጉዳት እኮ እነሱ አያስቡልሽም፣ አያስቡልንም። ገንዘብሽን ያዢ። 5 ዓመት 30 ዓመት 40 ዓመት ሆነኝ ብለሽ ራስሽን አትውቀሺ። አትቀልጂ። በእድሜ አይቀለድም፣ በጊዜ አይቀለድም። ጊዜሽን በአግባቡ ተጠቀሚና ሰው ሆነሽ ለሌሎች ለመትረፍ ለሌሎች አለው ለማለት ብቂ እህቴ። እኔ የኑሲ ሲሳይ ነኝ ከቤይሩት ሊባኖስ። የተሰማኝን ነገር ነው ያየሁትን ነገር ነው ወደ እናንተ ያካፈልኩትኝ። ለዛሬ አመሰግናለሁ። ላይክ እና ሰብስክራይብ አድርጉልኝ፣ ሼርም አድርጉትኝ። ሀሳብ አስተያየታችሁን ደግሞ ከስር አስቀምጡልኝ። በጣም አመሰግናለሁ። እመብርሃን ሁላችንም በያለንበት ትጠብቀን። እወዳችኋለሁ። ኢትዮጵያ ሀገራችንንም ፈጣሪ የሚየ ማርያም ልጅ ሰላም ያርግልን። ቻው